ይህ የምታዩት ማስተር ካርድ ምን እንደሆነ ምን ጥቅሞች እንዳሉትና እንዴት በቀላሉ ማውጣት እንደምትችሉ በዚህ ቪዲዮ ነግራችኋለሁ። ይህ ማስተር ካርድ ኢንተርናሽናል ፓዮኒር ማስተር ካርድ ይባላል። ኢንተርናሽናል ካርድ ነው። ኦልሞስት ከፔፓል ቀጥሎ ኢንተርናሽናል ፔመንት ሜትድ ቢኖር ፓዮኒር ነው። ፔፓል አንደኛ ነው፣ ቀጥሎ ደግሞ ፓዮኒር ነው። ሪሌትድ የሆነው ከፓዮኒር አካውንት ይህ ማስተር ካርድ ለምን ይጠቅማል ላላችሁ ደግሞ ይህን ማስተር ካርድ ፊዚካሊ መጠቀም ትችላላችሁ፣ ኦንላይን መጠቀም ትችላላችሁ። ፊዚካሊ የማንኛውም ኢትዮጵያ ውስጥ የሚገኙ ኤቲኤም ካርዶች ላይ ቪዛ ወይም ማስተር ካርድ የሚቀበሉ ጋር ማለት ነው መጠቀም ትችላላችሁ። እንዲሁም ደግሞ ውጭ ሄዳችሁ በየትኛውም ሀገር እንግዲህ ይህን ማስተር ካርድ መጠቀም ትችላላችሁ። ስለዚህ ዶላር ቶፕ አፕ አድርጋችሁ ይሄን ማስተር ካርድ ውጭ ላይ መጠቀም ትችላላችሁ ማለት ነው። ኤኒ ካንትሪ ምናምን ይዛችሁ ስትሄዱ ቶፕ አፕ ያደርጋችሁ በዚህ ማስተር ካርድ ፖስት መጠቀም ትችላላችሁ። ወይም ደግሞ ኤቲኤም ማሽኖች ጋር እየገባችሁ በአላችሁበት ሀገር ኤቲኤም ካርድ ማለት ነው ዊዝድሮ ማድረግ ትችላላችሁ ማለት ነው። ይሄ የመጀመሪያው ኦፕሽን ነው። ሁለተኛው ኦፕሽን ደግሞ ቨርቹዋሊ ኦልሬዲ ካርድ ናምበር አለው። ቨርቹዋሊ ደግሞ ኦንላይን ላይ ክፍያ መፈጸም ትችላላችሁ። ኤኒ ክፍያዎችን መፈጸም ትችላላችሁ። ምክንያቱም ማስተር ካርድ ነው። ማስተር ካርድ በሙሉ የሚቀበል በሙሉ ይሄኛው መክፈል ይችላል ማለት ነው። ስለዚህ ማንኛውም እቃ ውጭ ላይ ለማስመጣት ከፈለጋችሁ ወይም ለተለያዩ ለትምህርት ቤት ክፍያ መክፈል ከፈለጋችሁ፣ በተጨማሪ ደግሞ አፕሊኬሽኖችን ወይም እያንዳንዱ ክፍያዎችን ኦንላይን ላይ መክፈል ከፈለጋችሁ ይሄ ማስተር ካርድ በጣም ወሳኝ ነው ማለት ነው። በተጨማሪ ደግሞ ገንዘብ ለመቀበል ይሆናል። ፔመንት ሜትዳችሁን ፓዮኒር ካደረጋችሁ እዛ የሚገባውን ዶላር ቀጥታ በዚህ ማስተር ካርድ ወጪ ማድረግ ትችላላችሁ ማለት ነው። ኢሚዲየትሊ ማንኛውም ያላችሁበት ኤቲኤም ማሽን ላይ ወጪ ማድረግ ትችላላችሁ። ወይም ደግሞ ይሄን ዶላር ደግሞ ለተለያዩ ፔመንቶች ዳይሬክትሊ መጠቀም ትችላላችሁ ማለት ነው። ስለዚህ ገንዘብ ለመቀበል ይሆናል ማለት ነው። ለምሳሌ ፍሪላንስ ለምሰሩ ሰዎች በጣም ወሳኝ ነው። እንዲሁም ደግሞ ቲክታክ ላይ እንዲሁም ደግሞ ኤኒ ኦንላይን ቢዝነስ ፓዮኒር የሚከፍል ከሆነ ይሄ በጣም ወሳኝ ነው ማለት ነው። ሜቢ ዩቲዩብ ሊሰራ ይችላል፣ ነገር ግን ቲክታክ ላይ እርግጠኛ ነኝ እንዲሁም ፍሪላንስ ጆብስ ላይ ይሄን ነገር መጠቀም ትችላላችሁ ማለት ነው። በጣም ብዙ ጥቅሞች አሉት። ይሄን ማስተር ካርድ እንዴት ማውጣት እንደምትችሉ ብዙ ቪዲዮዎችን ዩቲዩብ ላይ ለቅቅ ያለው እንግዲህ በጣም ብዙ ቪዲዮዎች ናቸው። እንግዲህ ግማሹ ሜቢ ኤክስፓየርድ አድርጎ አሁን ላይ ላይሰራ ይችል ይሆናል። ኤኒዌይስ እየገባችሁ ሞክሯቸው፣ ብዙ ቪዲዮዎች አሉ። በተጨማሪ ደግሞ እኔ እንደዚሁ በቀላሉ እንዳወጣላችሁ ከፈለጋችሁ የቴሌግራም ሊንክ እዚሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ እየገባችሁ ኢንተርናሽናል ማስተር ካርድ ማዘዝ ትችላላችሁ። ኦልሞስት ትንሽ የገንዘብ ከፍላችሁ መጨረሻ ካርዱ እጃችሁ ሲገባ መክፈል ትችላላችሁ። አስተማማኝ ነው፣ ለብዙዎች የደረሰ ነው እና ደግሞ ሴፍ ኤንድ 100% ጋራንቲድ ነው። ስለዚህ አሁኑኑ ቴሌግራም ላይ የገባችሁ ማዘዝ ትችላላችሁ። ይመቻችሁ።